አቡነ ገብረ መንፈስ ቅዱስ ከራሳቸው እስከ እግራቸው ጠጉር በቀለላቸው። የጠጉራቸው ርዝመቱ 1 ክንድ ከስንዝር ነው። አባታችን በታላቅ ተጋድሎ ሲኖሩ በጸጋ ላይ ጸጋ ተጨመረላቸው። ከዕለታት በአንዷ ቀን የፈወሷቸው ሕሙማን ብዛታቸው እልፍ ሆነ። የሀገሩ ሰዎች ስራቸውን ስላወቁ አዘኑ። ውዳሴ ከንቱ እንዳይሆንብኝ ተነስቼ ሰው ወደማያቀኝ ሀገር እሄዳለሁ ብለው ተነስተው ሄዱ። ሕዝቡም አባታችን እንደተሰወሩ ባወቁ ጊዜ በሐዘን አለቀሱ። ከዚህም በኋላ አባታችን ወደ ጫካ ገብተው ብቻቸውን የበጋውን ሐሩር የክረምቱን ቁር ታግሰው ምንም ልብስ ሳይለብሱ ራቁታቸውን ሆነው በተጋድሎ ኖሩ። ጽኑ ተጋድሏቸው ከጫካው ቅዝቃዜ የተነሳ ሰውነታቸው አልቆ ከአጥንታቸው ጋር ተጣበቀ። ፍራፍሬም ሆነ ምንም ነገር አይመገቡም። ውሃ ፈጽሞ አይጠጡም ነበር። አባታችን በምድረ ከብድ እንደ ሰው ሳይሆን እንደ መላእክት ኖሩ። ቅዱሳን መላእክት ዘውትር ይጎበኛቸው ነበር። ስለ ምግባቸው ሰማያዊ ህብስትን አምጥተው ይሰጧቸዋል። ነገር ግን አባታችን ይህንን ህብስት አይመገቡም። ይልቁኑ ጽዋውን ባሹ ጊዜ እንዲሁ ይጠግቡ ይረኩ ነበር። ነቢይ ክብሯን በማየቴ እጠግባለሁ እንዳለ